ኪያ ምን ትላለች? እስኪ እንስማውና ደሞ ምን ጣለብኝ ልጅሽ ቤት ማን በክፉ አየብኝ ልጆችሽ አላሜን ያም በዚህ ዘመን በርስት ይጣላል ቢሉኝ እንዴት ልጆችሽ አላሜን ያም በዚህ ዘመን በርስት ይጣላሉ ቢሉኝ እንዴት ያልሽኝን አትርሽ የተያዝቢበት መቼም ፍርድ አያውቅም ሲያዝንና ታንጀት ያልሽኝን አትርሽ የተያዝቢበት መቼም ፍርድ አያውቅም ሲያዝንና ታንጀት የቀረሽ ለወይ አለሽ አስተዋይ ነገን ስሚው ስሚኝ ያለቀን ያልፋል ይህም ቀን ያልፋል ልጅሽ ወንድሙን ያቅፋል ይኑርሽ በእኛ ተስፋ ምንም ጊዜው ቢከፋ አሁን ውዴ አሁን ውዴ አይተውት ነገር ያንገበግባል ያንድናት ነገር እስኪ ከዚህ ሐሳብ ከዚህ ስሜት ወጣ የሚያደርገን ደግሞ አንዳንድ ነገሮች እናውራ ኪያ ይዞሽ አሁን ምን ያህል ኮፒ ታተመ አሁን ወደ 300,000 አሳተመና ያሰመው ወደ 500,000 ነው በርግጥ ይሄን ኮፒ ስናሳትምኛ ያን እሱ ኖሮ ብያለሁ እሱ ኖሮ ለህዝቡ ቢገልጽ ደስ ይለኝ ነበር አጪ ታሪክ ነው ብያለሁ ስለዚህ ህዝቡ ደግሞ በታሪክ የሱን ሲዲ ያንዳንዱ ቤት ቢደርስልኝ ደስ ይለኛል ብችል ለሁሉም ባዳርስ ደስተኛ ነኝ እስካሁን ያለው ደግሞ 300,000 ነው ከዛ ፍላጎት ታይቶ ይጨመራል ማለት ነው እስከ 500,000 እንትን ብለናል አስበናል ከዛ በላይ ምን ያሰብነው በሐሳብ ደረጃ በህይወት ዘመኑ አንድ ዘፈን ሰርቶልሽ ነበር ላንቺ ስለሱ ዘፈን እሱ ትንሽ ንገሪኝና ሰርፕራይዝ ስላለኝ ነው ኪያ ከርሰሌ ያለ ነው የጻፈው እሱን ዘፈን ማለት ነው ኦልማንኬ ቱልፋቴ ነው የሚለው እኔ እንዳልኩ የዘፈን አድናቂ አይደለሁም ብያለሁ አሁን ነው እንግዲህ ምን ይለኛል መሰለ አንቺ ምንም አልመስልሽም አይደለ ይለኛል እንዴ ምን እንድትመስለኝ ትፈልጋለህ በቃ የሆነ ዝም ብለሽ ነው አይደል እንትን ትንሽ እንኳን አታደንቂኝ ለምን አደንቅሃለሁ በቃ ትዘፍናለህ በቃ ድሮም አውቃለሁ ዘንድሮም አውቃለሁ የተለየ ነገር የለም እኔ ጋለዋለሁ ድሮም እኮ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይለኝ ነበር አሁን ነው ገባክ እሱ አሁን የሚቆጨኝ ነገር አጪ ጎበዝ ብዬው አላቅም ማለት ሲሰራ ምን ሲል ጎበዝ ብዬው አላቅም አንድ ቀን ብቻ ነው የእንትኑ ላይ ሚሊኒየም አዳራሽ ላይ ሲዘፍን አየሁት ልጆቼ ሴቶች ናቸው እና እንዳጋጣሚ እቺ ሶስተኛዋ ነው ለምን ማለት የመጀመሪያ ልጄ ሴት ብትሆን ይል ነበር ምኞቱ ነው እሱ እና በቃ አሁን ተወልድ ወንድ ልጅ በወለድኩኝ እሱን የሚተካ በየ ወንድ ልጅን የተመኘሁት ያን ዕለት ነው መድረክ ላይ አየሁትና ግርማ ሞገሱ ምናምኑ በቃ ገረመኝ ትኩር ብዬ ነው ያየሁት ቁጭ ብዬ ሌላ ጊዜ አላየውም እንደፈለገ ቢዘፈን ያን ዕለት ለምን እንዳየሁት አላቅም እና አልነገርኩትም ነበር ልክ እቺ ሶስተኛዋ ልጅ ስትወለድ አጪሪኩ ወንድ ልጅ የተመኘሁት አንተ መድረክ ላይ አይቼ ነበር ግን እግዚአብሔር አልፈቀደም ሶስቱም ሴቶች ሆነዋል ግን ማለት ተይ እባክሽ ሴቶች ራስ ከወንዶች ይበልጣሉ አለኝ ዋና ጤነኛ ልጅ ይስጠኝ አለኝ እና የሚቆጨኝም አጪ ጎበዝ ብለው ኖሮ ባደንቀው ኖሮ አለ ከኔ አንደበት አድንቆትና አግኝቶ አያውቅም ግን በስራው በሩሩነቱ ምናምኑ ኢቭን እኮ እሱ ድራማ እያየ የሚያለቅስ ልጅ ነው በጣም ከየዋህነቱ የተነሳ ማለት ነው አሁን ወቢ እንደሱ ናት ተመሳሳይ ባህሪ ያላት የሆነ ግልፍተኝነቱ እልህኝነቱ ምናምን ደግሞ ሁለቱ አላቸው ትንሿና የማለኛዋ ማለት ነው እና አንዳንዴ ደነግጣለሁ ራሱን ነው እንደ ቁጭ አድርጎ ሄደው እንደዛ ነው ያለው ነገር ሆነ ማለት በቃ እንደዛ ናቸው ሁለት በተለይ መሃል ላይ ያለችው ለኛ ናት በጣም እሷ ያለችው እንጂ አንተ ያልከውን አሰማው እሷ በፈለገችው መንገድ ነው የምትሄደው ግን ሁሉንም ፈጣሪ ነው
የሚያደርገው ምንም ማለት ነው። ይሄን ስራ ግን አሁን ላንቺ እንደሰራልሽ በህይወት ዘመኑ ነገሮች ነበር አውቃለሁ። ለኔና ለእናቱ ነው የዘፈነው። እናቱም ተናግሮታል ይሄን ነገር እኮ ለሷና ለእናቴ ነው የዘፈንኩት ብሏል። ከርቸሌ እያለ ያው ተመላተን ጠይቀው ነበር። ብዙ ችግር ቢኖርም ያው እኔ በዛን ሰዓት ምንም መስሎ አይታየኝም። አንድና አንድ ወደፊት ብቻ ነበረ። ዛሬ ነክቶ ነገ ዛሬ መሽቶ ነገ ሲነጋ አጭ ይውጣል ነው የምጠብቀው እንጂ ለኔ 5 አመቱ እንደ 5 ቀን ነው። ያው መውጣቱን ነው ማስበው እንጂ እኔ ያል ይቀመጣል። ደሞ መታሰር ራሱ ምን እንደሆነ አላቅም ነበር። ግን እየገባኝ ሲሄድ እንዲረጅም ነው እንዴ አሁን ነው ወደ ኋላ ተመልሼ ለካ እንዴ ያሳልፍ ነው ለካ እንዴ አጭዬ ለምንድን የድሮ ጊዜ የማይመለሰው ለው ነበር። ምክንያቱም ውክብ ይላል በቃ እንትን ይላል ረፍት የለውም። ሳይኖር ነው የሞተው ገና ማለት ህይወትን ሲጀምር ነው ያለፈው። ያ ነገር ደግሞ ይቆጨኛል የልጆቹን ጣም ሳያቅ በጣም ደግሞ የሚቆጨኝ እኔ እግዚአብሔርንም ልቀየም አላቅም ምን እንደምል ባላቅም በተለይ ትንሿን የሶስተኛዋን ሳይጠቅ ሳያቅፋት ኢቭን አንድ ቀን እንዲያቅፋት አያቅም። ኮሮና መጣ እና ያ በጣም ይሰማኛል። ግን በቃ እግዚአብሔር ስለፈቀደ ምንም ማድረግ አልችልም በሚል አልፋለሁ። የመጨረሻውን ቃለ መጠይቅ እንደውም 1 2 3 የሬዲዮ ላይ ሰራ አረኩትና ለምን አትመጣም ቲቪ ላይ? ምክንያቱም እኔ የማውቀውን ሰው እንዲያቅ እኔ የፈለኩት ምክንያቱም አራዳ ነው በጣም እኔ ከሚገባው በላይ እንዴት ብዬ እንደምገልጸው አላውቅም። እና በቃ ያበደ በጣም የሚገርም አልበም ሰርቻለሁ። እሱን ጨርሼ እዚህ ጋር እመጣለሁ ብሎ ነበርና ቀደምም ስለው ነበረ ምናልባት ያቃሉ ባይሆንም ስራው ግን አልቆ በእግዚአብሔር እርዳታ በእናንተ ብርታት እዚህ ደርሷልና በዚህ አጋጣሚ ላመሰግናችሁ ፈልጋለሁ። እሱንም እግዚአብሔር እንግዲህ በገነት ያኑርልን ነፍሱን። በዚህ አጋጣሚ እድሉን አልሰጠኸኝም ያው ፍቃድ ልጠይቅና ችግር የለም እና ይሄ አልበም ለህዝብ ጆሮ እንዲደርስ ብዙ የለፉበት ብዙ ጥረት ያደረጉበት አሉ። ለምሳሌ እንደ አንድ መጠቅሰው አዲስ ራሱ አለ ማለት እኔ እሱን ሳመሰግነው እንደ ራሴ አርጌ ስለማየው ራሴን ያመሰገንኩም ይመስለኛል። ማለት ለሱ ካለው ቅርበት ለሱ ካለው ፍቅር የተነሳ እንቅልፋተው ጊዜያቸውን ሰውተው ብዙ ስራ ይሰሩት አሉ። ለምሳሌ አበጋዝ ክብረ ወርቅ አበጋዝ በጣም ካሙዙ ዳይት ዲንቂሳ ማለት በቃ ይሄ ነገር እዚህ ጋር መጥቶ ምግብ እንዴት ነው ተሰርቶ ሲመጣልህ ትመገባለህ። ግን ከዛ ምግብ ጀርባ ያለው ሰው ምን አይነት ሰው ሰርቶት እንዳመጣው በጣም ነው የምታውቀው። እንደዛ ነው እኔ የማስበው። እነሱ በቃ የሱ አጣፍጠው ቆንጆ አድርገው ለህዝብ ጆሮ ያቀረቡ ናቸው። በዚህ ምክንያት ባጪ ስም አመሰግናለሁ ነው የምለው። ከምስጋና ውጪ ምንም የምለው ነገር ስለሌለኝ እናመስግናችሁ እና በጋዙ እና በተጨማሪም ደግሞ በኮሚቴም ሆነን ስንሰራ የነበረው እንግዱ አለ አመንሲሳ አለ በጣም ጊዜያቸውን ሰውተው ኢቭን ቀን ብቻ ሳይሆን ሌሊቱን ላይ የሄዱ እየተመላለሱ ከአንዱ ጋር ወደ አንዱ ጋር እየወሰዱ ከጊዜም ጥበት የተነሳ ብዙ ውጥረት ውስጥ ነበርን እና በቃ ተስፋ በምንቆርጥበት ሰዓት ተስፋ እርስ በርሳችን ደግሞ ተጋግዘን በቃ ይሄ ነገር ይወጣል መውጣት አለበት ይለፍን ብለን እንትን ያልንበት ጊዜ ነበር። እንዳይወጣ ከጊዜው ውጥረት በቃ ጊዜው አጠረና በቃ